እኮ ነው ሸጉ ተይ ድንብላሌ ተይ ማንን ነው የምትተይ ታዲያ አብሬ ልሙት ኧረ በስመ አብ በይ ሞት ምን አመጣው አይገባ የለማ ያው ጨርሻለሁ ቆይ እስቲ ትንሽ አንተ ብትሆን ይሄን አንገቴን ቆርሞ ዘይ አመጣኝ ነበር እሺ ماشي انا بين صوصت من انا تمام استناكش فاين بيبي ما لا فيكو جيب لنا اليوم ماشي انا بيت سمنا انا صوصت من انا سليش اقبرتني كنت كبدو نسمع متكالو بيبي ያው የጀመርኩትን ትምህርት ስጨርስ ነው ወደፊት አደርጋለሁ እሰራለሁ ብለሽ ከምታስባቸው ነገሮች ማሰናከልሽ እንቅፋት ነው ብቻ ከመሰለሽ ተይው ሁሉንም ነገር ኦኬ ኖ ለምን እንደሱ ታስባለህ እንዴት ላስብሽ ንገሪኛ እንዴት ላስባኝ ንገሪኝ እስኪ ከቤት ያለ ማሚ ፈቃድ መውጣቴን ታውቃለህ በዛ ላይ ማርገዜን ብሰማ ደግሞ አስበው አርገዝሻል እንዴ ማለት ወደፊት ባረግዝ ኦኬ ኦኬ ለሸጉ ቢሰጠው ምን አለበት ይሄ ጎረምሳ ስታይ በዘበዘው አደብ ታስገዢው ይሻልሻል እኔ ምቅበዘበዘው እኔ ነኝ ምቅበዘበዘው ይሄ አይልሽ ነው ጉቶ አተሸባ አቤት የቤት ኪራዩን እኮ አረሳው ባላ ስመለስ የሶስት ወር አረግድ የለም ግን እንትን የዚህ የበር ጥበቃውን ጉዳይ እንዴት አለ ሰው አይደል በጣም እኮ ይከብዳል በር ጧትና ማታ መክፈት መዝጋት በጣም ይከብዳል በእውነት ነው ገባኝ ግን አንድ ነገር አሰብ ምን ሌላ ሰው ዲግሪ እስከምንጨምር አንተም መስራት ስላለህ እና ሂሳቡን ነገር እሺ ምን ችግር አለው ድንብላሌን ከመንከባከብ በቀር ምን ስራ አለኝ ብለህ ነው ኧረ ና ግድ የለው ጥሩ ሂሳቡን አስቡን አድርገን ና ብቻ የት ነበርክ? ከቤቴ ነው ይሰራል የረቱ አንተ ልጅ ተው ምን ነው ጠዋትን አላውቀው አልክሳ ተው ልጄ ተው አባት ውስጥ ስንት ሰዓት ጥበቃ መሰለህ
ጋር እየተጓተቱ መጠቃለል ትዳር ታው ማሚ ሰብሰብ ብዬ መቀመጥ እንትውጫው ነበር ዛሬ ነው መጣሽ ይሄ ልጅ ምን ሆኗል? ስማ ትዳር እኮ የሚባለው በወግ በማዕረግ ሲሆን በቤተሰብ ተመርቆ ለወግ ለማዕረግ ያብቃ ሲባል ማሚ አንድ ትልቅ ነገር አስቤልሻለሁ። ምንድን ነው እሱ? ከኔ በልቀቁ ትልሽ ለምጣሽ እሱም እኮ አንድ ስራ ነው እኮ ግን ወቅ እንኳን ይሄ ከባዱን የልጅ ነገር ይቀርና ይኸው ይሄን የተሰጠን ሱቅ እንኳን በአግባቡ መምራት አቅቶ ወዲያ ወዲህ ትል የለም ሲደክመኝ እንኳን ራሴን ለማሳረፍ ሻይ ቡና ማለት ካለብኝ እኔ ሁሌ ስራዬ ላይ እኮ ነኝ ማሚ። ሲደክመኝ በላሁን ውስጥ ግባ እየጠፋኝ አልገባ ደግሞ ምን ይፈጠራል? አንቺም እንዳልሽ ባለጌ ነሽ። ከቤት ወጥተሽ ከማንም ጋር ተንዘላዘይ ምናምን እያለ ስለኔ ምን አገባው? አይ እባክሽ ዝም ብሎ ሲቀበጣጠር። ይልቅ ስለ አንቺ እናውራ። ምን አዲስ ነገር አለ? ምን ሳላረግ ሳልቀረው ምን እንጃ ፔሬድ ከመጣ ቆይ ምን ተስኖት ማርገዝሽ ነው ያውቃል? እንዴት እንዳሱ ነግረዋለሁ። ፈልጌ እኮ አይደለም። አይ ወንጌል ውጭ ብትሄጂ ኖሮ ይሄ ሁሉ ጣጣ ባልመጣብሽ ነበር። እሱን ለማንትቼ የሚለኝ በጣም እኮ ነው የምወደው። ምን ለሱ ብያለሁ እንደ ቀረሁት ወንዶችን አምነሽ እሱን ትያለሽ። ልክ ስለ ራስሽ አሰቢ። እሺ አሁን ስለ ልጁ ምን አሰብሽ? እንጃ በጣም ጨንቆኛል። በቃ ግድ የለም ብዙ ቀን ስላልገፋ ታስወጪዋለሽ እንጂ የሚልኝ ይፈራለሁ። ምንድን ነው የሚያስፈራው? እንጃ ሳለን ቲቪ ሰማ ደግሞ ያብዳል። ልጅ እንዴት እንደሚፈልግ እያወቅሽ ይወዳል። ታዲያ ለምን ራሱ ብሎ አይወልደውም? ተርመለ አልተውሽም የኔ ቆንጆ። ምንም የስጋ እህቴ ባትሆኚ ማሚ እንደራሷ ልጅ አድርጋ አሳድጋኛለች። ስለዚህ በችግርሽ ጊዜ ከጎንሽ መሆን እፈልጋለሁ። ተስፋት በሚል እህቴ መሆንሽ ተሰምቶኛል እንዴ ማማክርሽ። ስለዚህ ማስወጣት አለን። እንጃ ሜሌ በጣም ፈርቻለሁ። ምንድን ነው የሚያስፈራው? የአምስት ደቂቃ ስራ እኮ ነው። እኔ ጉዴ ባል ወንስ ሻሻ የት ነው ለመሆኑ ያለችው? ወንድ የላት ብላ እኮ ነው ገህነቴ ላይ የምትፈነጭው። የት ናት አሁን ያለችው? አንቺ ቤቴን ረግጠሽ እንበይን እንደውሃ ቆጥረሽ አሻፈረኝ ብለሽ ወጥሽ ተመልሰሽ ትመጫለሽ። ማሚ አትበይ፣ ማሚ አትበይ። እንደ እናት ብታይኝማ ኖሮ ያለ ወግ ማረግ ከዚህ ቤት ጥለሽ ባልወጣሽ ነበር። ማሚ በቃ ታያት። ቅድም ናፍቃኛለች ስትል ነበር። ዝም በይ። እቺ ደግሞ ሚጥሚጣ ትሰሚያለሽ? አሁን ውልቅ ብለሽ ውጭ። ይሄ የተከበረ ቤት ሰሚኛለሽ? እዚህ ቤት መምጣት የምትችይው እኔ እንዳሳደኩሽ ጨዋ ሆነሽ ያንን ውርጋጥሽን ስትተይ ብቻ እዚህ መምጣት የምትችይው። እቺ ካለፉ አይቤ ቢገኝ ጉሮሮ ላይ ይሰነጥራል እንጂ አይሟል። ምንድን ነው? ቀኑ ማክሰኞ። እሺ ናንተ ምንድን ነው? የስራ ቀኔ ነው። እሺ
እኔ ልደቴን አክብሬ አላውቅም። አውቃለሁ እንደ ሴት እድሜ ትፈራለህ አይደል? ኖ እንደሱ ሳይሆን ለእኔ እያንዳንዷ ቀን በመልካም ነገር ካሳለፍኳት ልደቴ ናት። ተነገር አመሰግናለሁ። ዛሬ ልደትን አስመልክቶ ምሳ አብረን እንበላለን። ማን ይጋብዝ? ልደት ከተማ እኔ የምጋብዝ ባይሆን አንተ ትከፍላለህ። ያስማማናል። ከየት ልጅ አመሰግናለሁ። ይጠራል አይደል? እዚህ ግቢ ውስጥ ያ እዚህ ነው ያለው። ግቢ ውስጥ ነው ያለው። መኪና አላስገባም ላይ ናቸው። መጣ በቃ መጣ። ብቻ ቶሎ በይ እየጠበቅሽ ነው። እዚህ ግቢ ውስጥ እሳ ዛሬ እንዴት በዚህ ሰዓት መጣ? እኔ እራሱ በጣም ናፍቀኸኛል። ግን ለሆነ ነገር ነው የመጣው። ለምንድን ነው የመጣው? እሺ ምሳል ጋብዝሽ እና እነግርሻለሁ። ኖ ቤቢ ምሳ ፕሮግራም ይሻለው የለብን ሌላ ስኖር በእናትህ ና ቤቢ በእናትህ ፕሊዝ። የት ከማን ጋር ምን ነው? ዛሬ ያሬ ልደት ነውና ምሳ ጋብዣለሁ። ፕሊዝ ቤቢ ያሬድ ምሳ እራት ምናምን እስከ ከተማ ስትከለከል ነው ያር ትያሽ ነበር። ነው የምታወራው እንዴ? ዝም በይ ወንጌል ታይ የምን ጓደኝነት ነው ሲጀመር? ከአስተማሪ ጋር ጓደኝነት ያስፈልጋል? እንግዲህ መጥፎ ነገር አልታየኝም። ጣይ ካብታል እንዴ? ያለሱ ጊፍት ገዝቻለሁ። ጊፍት መቀያየም ጀምራችኋል? That's nice. አይ ይመጣል። አፋር ቤቢ በእናትህ ዛሬ ብለህ ምን ሆነህ ነው? በእናትህ ቤቢ ምን ትበጃለህ? ወይ ሻፉ ምን አልኩተኛ? ወይ ምን አድርጌ ትጠላኛለሽ? አልኩተኛሽ ምን ሆንሽ ደግሞ? ሸጉ ወይ ሸጉዬ ወይ አረገዝኩ መሰለኝ አረገዝኩ መሰለኝ። አሁን ተኝቼ አይኔ ጭፍን ሲል ቀይ ጉበት በእኔ ላይ ውል አለ። ኧረ እርግዝናው እኮ ተላልፎሽ። ኤሪስ በሽታ ይተላለፍ እንዴት? ምነው እንኳን መጥቶ ከሄደ ይሁንሽ፣ ግን ከመሸኬት ይመጣል። ይኸውልሽ ጠዋት አመጣልሻለሁ። አሁን ሸጉ ጠዋት ካላመጣልኝ እዚች ቤት አትደርስም። እሺ አመጣልሻለሁ። አሁን እንተኛ። ወይ ውሃ ጠማኝ። ሴትዮ ደግሞ ምን ይሄ ለዛ የሌለው ሙዚቃ ከፍታለሁ። ያው ያንተው ቅና እዚህ ላይ ነው። ለዛ የለውም ትላለህ። ይሄ ሙዚቃ ምን እንደው ታውቃለህ?
ጆን ትራቮልታ የሚባል የድሮ ሙዚቃ ነው። አዳምጠው። አሁን ትእዛዝ በል አሹፍ እጅን ቀውጥ ይችል እዚህ ትመጭክ ምንድን ነው እቺ የወንጌላዊት እህት ምናምን ያሳደጓት ምናምን አይደለች ዶላ እኔም ባሳድጋት ምንድን ነው ቅድም ትንሽ አልተመሰለኝ ነበር። እራት ምናምን አዘጋጅቼ ሰርፕራይዝ ላደርግ ፈልጌ ነበር። የቀረበት በእኛ ትንሽ አንቺንም ረበሽኩሽ። ተኝ የእኔ ቆንጆ በቃሽ። ደህና ነሽ? ደህና መሻችሁ? እንደምን አመሸሽ ወንጌል? እግዚአብሔር ይመስገን። ምን አሞሻል እንዴ? አይ ደህና በትንሽ ደከምከም ብሎ ና እኔ እንኳን አሁን የመጣሁት ባለቤትሽ አመሽ ይሆን እንዴ ዛሬ? አላወኩም። እኔም ሻጉም እንቅልፍ አልወትሯችን በጊዜ አዳፋን ብዬ እኮ ነው። አይ እኔ ከፍትለታለሁ ተኙ ገብተው። አይ እውነት ሸኔክት አየኔ ልጅ እንዴት አሳምረሽዋል! የምግቡ አቀራረብ፣ የሻማ ኧረ በስመ አብ አምሯል በጣም። ግቡና እራት በልተው ሄዱ። እንዴ እናንተ የተዘጋጀው ምን ይደረጋል እንዲሁ ተበላሽቶ ከሚቀር። ቆይ ሻጉን ልጥራው እንግዲህ። አይ ሙያ አይ ባልትና ሻጉ ሻጉ ከንፈርሽ ያስጠላል ግን የኔ የወንጌል ስማ ና
አናግረኝ እንጂ አንተን እኮ ስጠብቅ የነበረው ምን አልገኝ ወንጌልዬ ደህና አደርሽ? እንደምን አደርሽ? አይ እዚህ ውጭ በይ። ደህና አድረሻለሁ እንዴ? እኔ የምለው የእናንተ ማለት አልተዋልሽ አንቺ ልጅ። ሁለተኛ አሉት ለማደረጉኝ እኮ ይሄው አሁንም ደገምሽው። እንዴው አደራሽን እድሜን ትልቅ ታስመስኝ ወንጌልዬ፣ በተለይ ሰውየው ከሰውየው ፊት እንኳን በደንብ ትለቀቃለህ። እኔ የምለው ወንጌልዬ ማታ ሲበጠብጥሽ አደረ አይደል? ተይ ልጄ፣ ወንዶችን እንዲህ አለቀት እሽሮሮ ሲሏቸው እዚህ ላይ ነው የሚወጡት። ስለዚህ ወቂበት፣ በዘዴ ያዥው። እኔ መክሬሻለሁ፣ ልብ አድርጊ። ነገር እንኳን ያን ያህል የሚከፋ አይደል። ያው ያለ መግባባት የባልና ሚስት ነገር አላት። ስለ ወንዶች ደግሞ ለእኔ ትነግሪኝ? እድሜ ልኬን ስጠበስበት የኖርኩት በእነሱ ጸባይ እኮ ነው። ይሄ እንኳን ካቅሙ እንዴት ይጠብሰኛል? ይሄን ያህል? አዎ እድልና ሁሉም ያልፋል። መኪናዬን ዘግቶብኝ የቆመው ትሄጂ ነው? ቃንጋን እያልን መጣ። ተይ እንጂ አዲስ አበባ መጣ ማለት እኔ መጠጣቱ አልገረመኝም። ይህን ሴት ጆሮ ጌጥ መኪና ውስጥ አገኘሁበት። ወንድዬ ከዚህ በፊት አይተሽው አታውቂም? እኔ በፍጹም። እርግጠኛ ነሽ የትም አይተሽው አታውቂም? ሙት ሴት እኔ ላይ አይቼ አላውቅም። እኔም እንደዛ አይነት ጆሮ ጌጥ እንደማላደርግ ታውቂያለሽ። በጣም ባለጌ ነው። ይህን እኮ ነው የምልሽ። በእርግዝናሽ ላይ ሌላ ጣጣ እየጨመረልሽ ስለምወደው ነው መሰለኝ። ልቤ አትበይ። ከዚህ የበለጠ አይን ያወጣ ማስረጃ ከየት ይምጣልሽ? እንጃ ጠይቀው ፈለኩ፣ ግን ደግሞ አጉል ጥርጣሬ ይሆንብኛል ብዬ ፈራሁ። መጠየቅማ የለብሽም። መቼም ከዚህ ጋር ነበርኩ አይልም። እንጃ ሰላምሻል። አይ ቆይ መንገድ አናጣላት። ሳስገኝ እንዴ አረገባለሁ። በቃ ምሳ በልተን መሄድ እንችላለን።
ምን ሆነሻል? ድምጽሽ ልክ አይደለም። እንተስ ነው ሊያሳብጠኝ ነው። ረጋቢያ ተበሳጨኝ ነው ቆንጆ። ምን ተፈጠረ? የማን ነው ጥፋቱ? የሱ ነው። መኪና ውስጥ የሴት ጆሮ ጌጥ አገኘሁበት። እሱ ሳይንስ ደግሞ ምሳሳት እጅ ከፍንጅ ከሴት ጋር አገኘሁት። እኔ ቆንጆ አሁን ያልሻቸው ሁሉ አንድን ወንድ ሊያስጠረጥሩ የሚችሉ ነገሮች ናቸው። ግን ማኩረፍ መፍትሄ አይሆንም። ቶክቱ ሂም አናግሪው፣ ጠይቂው። እንዴት ብዬ ያሬዶ? ይኸውልሽ እንግዲህ አንቺ ችግር ይሄ ነው። እንጃ የጠረጠርኩት ነገር እውነት ቢሆን ብዬ ደግሞ እፈራለሁ። መፍራትሽ እኮ ልክ ነው። ግን እስከ መቼ ነው ዝም የምትይው? የሆነ ታይም ላይ እኮ ማውራት አለብሽ። ይኸውልሽ የልብን መናገር ምን ያህል ለውስጥሽ ሰላም እንደሚሰጥሽ ያኔ ታያለሽ። እስቲ ሞክራለሁ። ኤኒዌይስ ቴንክ ዩ ያሬዶ። እሺ ቻው። እንዴ እኔ ምሳሳኔ ተፈጠረስ እንግዲህ ስሚ አንቺን እኮ ነው ማናገርሽ። ትምህርት ቤትሽ መጣሁ። ትምህርት ቤት አልነበረሽም። በቤት ስልክ በሞባይል ደወልኩልሽ። ሁለቱንም አትመልሽልኝ። አትሊስት ቀን እንደተፈጠረ እንኳን እንዳስረዳሽ ቻንስ አይሰጠኝ። ለአንተ ስንት ጊዜ ነው ቻንስ የሚሰጥ? ስሚ አንዴም ሁለቴም ሶስቴም አንድ ጊዜ ቢሆን ተጭኛለሽ። Okay, babe, I'm sorry. Okay. Look. Babe. Angeli? ስሚ ይሄን ልጅ በሚሰራ ሁለታችንም የተሻለን ሁሉ ነገር ማድረግ ያለብን አይመስልሽም? ምንም ነገር ሳንቆጥብ ማለት ነው። እንጂ ተይኝ ሰው ፕሊዝ እንደዚህ በቀላል ተስፋ መቁረጥ ያለበት ነው ፕሊዝ። ታንክ ዩ ነሽ። ከኔው ጋር ነበር። የት ነው ያመሸው? ልሽ ነበርሽ ከነማን ጋር? ጋርኩሽ አይደል እንዴ? ፕሊዝ ከኔው ጋር ከነብሩኬ ጋር ነበር። ሌላስ ማን ነበር? የሆነ ችኮች ነበርኩ። ለመሆኑ ከመቼ ጀምሮ ነው ጆሮ ጌጥ ማድረግ የጀመርከው? መኪና ውስጥ ነው ያገኘሁት። አገኘ መኪና ውስጥ ጆሮ ጌጥ አገኘሽ? ሰዋት ስንት ሰው ነው መኪና ውስጥ የሚገባ የሚወጣው ለስራ? ጆሮ ጌጥ ጣላችኋል ፓርታላችሁን እያልኩኝ ያስረክባለሁ እንዴ? ከማን ቤቢ ነው የሚባለው? አንተ ፕሊዝ ይሄን ምሳ ሰዓት አብረሃት ቁጭ ብላው የነበረችው የዛች ሴት ይሆናል። ራሱን ዛሬ ለስራ ብቻ ነው ያገኘሁት ፕሊዝ። አሃ ማታ ሌላ ቀን ሌላ ነው። መታደል ነው። ኦኬ አስረዳሽ መጀመሪያ ነገር ኦኬ። በዚህ ስራ ፋዘር ምን ያህል እየጨቀጨቀኝ እንደሆነ ታውቂያለሽ አይደል? እና በቃ ልጅቷን ያገኘኋት ዝቁጭ ልሸጥላት ስላሰብኩኝ ዛሬ ምን ሆነሃል? ምንም አላልኩም እኮ አስረዳሽ። ኦኬ ኦኬ እኔ ሲጀመር ይሄንን ስራ መስራት እንደማልፈልግ ታውቂያለሽ። እናማ በቃ ሱቁን ለልጅቷ እሸጥላታለሁ። በምናገኘው ገንዘብ እኔና አንቺ የምንፈልገውን ስራ ደስ ያለን ስራ ሰርተን እንኖራለን። ይሄን ውስጥ ነው በቃ። እና ለዚህ ነው ያገኘሁት። ምን ታደርግልኛለሽ ከዛ በተረፈ ፕሊዝ ቤቢ? ታዲያ ምን ነው ካልጠፋ ገዥ ሴት ነው መዛላ ቆንጆ ነገር መሰለኝ።
ትናንት ማታ እንዴት ነበር? ምክር በጣም ሰርቷል። አወራንበት። ያው እንዳንቺ ያለች መልካም ሴት ስትከፋ ማየት አልፈልግም። ያ እንዳንተ አይነት ሀሳቢ ጓደኛ ስላለኝ መቼም አልከፋም። መቼ ነው ባይ? ሁሌም ታያታለች ጅል። አዲስ ዜና በሳምንት 3 ቀን ስራ ተገኝቶልሻል። ኦ ቴንኪ በጣም እና መቼ መጀመር ትችላለህ? ነገ መጀመር ትችያለሽ። ኦኬ ጥሩ የስራ ልምድ ይሆን ይችላል። በቃ እመጣለሁ። እሺ እሺ ምን ትያለሽ? ለጓደኛ ስራ ማይለት ነው። አነጋገሩን ሰማሽ አይደል? የኔ ቆንጆ ምናምን ብርግፍ እኮ ነው የሚልልሽ። ወይ ሜሊ የረቴን ከይጠናት ያለውን ጠቅላላ ንብረት ዋጋ ደረሰኝ ያለው ደረሰኛቸው ደረሰኝ የላቸውን ያው ከነግምታቸው አዘጋጅ ይጠብቅሻል። ኦኬ ኦኬ ባይ። ሄይ ቤቢ ማ ታንስ እንዳ ቻይ ቡና ጠጣ። ማንም አልፈልግም። አሪፍ ዜና ይዤ ልንገርህ። አሪፍ ስራ አገኘሁ። የምን ስራ? ተውቢ በሳምንት 3 ቀን ፒያኖ መጫወት አሪፍ አይደል? የዛሬ ዳሰባለ ያሬድ ምን አለ እሱን ስም ባታነሱት። ሁሉም ሰው እያነሳ አስቸገረሽ? ኖ ቤቢ እንደሱ ማለት አይደለም። ግን አሁን በእኔ እናንተ መሀል እሱ ምን አገባው? እሺ ተይው። ሀሳብሽ ወይም አላማሽ እንደማንም ተራ ዘፋኝ በየመሸታ ቤቱ ምናምን ነግቶሃል ቤቢ። ማንኛውም ስራ እኮ ማክበር አለብን። እንኳን ስን የወደድኩትን ይቅርና አሁን ላክቲሳ እንዳሻንጉሊት ቁጭ ብለሽ አንቺ ፒያኖ የተጫወትሽላቸው ሰዎች ዝጋሽ ቁጭ ብለው ቲፒ ይሰጡሽና ቆይ ሲጀመር ፒያኖ ምናምን ስትማሪ የነበረው ሆቤ ነው ምናምን ብለሽ ነበር። ያ ሞዶን ስራ እየሰራሁ ብኖር ምን አለበት? እዛ ላይ ሙዚቃ ለኔ ምን ያህል ደስታ እንደሚሰጠኝ ታውቃለህ አይደል? ቆይ ቤቢ ጓደኞቼና ቤተሰቦቼ ምን ይሉኛል ብለህ ነው? ወንጌል ቤተሰቦቼ ጓደኞቼ ምናምን ብዬ ለማንም ነገር አድርጌ አላውቅም። እኔ ስፈልግ ብቻ ነው ነገሮች ማድረጋቸው። ቴንክ ዩ የምፈልገው ያን ነው። እኔ የምወደውን ነገር ሳደርግ ደስተኛ ሆነልኛል። ያ ሌላ አንቺ እየፈለግሽ ያለሽው ይሄ ልታይ ማለት ምናምን አትሄጂ ፍለጋ ነው ያስፈልጋል። በጣም ነው የማዝነው። አንዳንዴ እንደ ህፃን ነው የምታስበው። እኔ የምለው ወንጌ ይሄ ጉዱራም ባልሽ ከተወለደ ጸጉሩን ምላጭ ያላየው ዛሬም ላይ መጣ ነው። እንጃ አላወኩም። ቢመጣ ደስ ባለኝ፣ ባይመጣም ግን አልቀርም። ስንቱን ህልሜን ለሱ ስል ተውኩት። ወንጌ ኧረ እባክሽ አንቺ ልጅ ተሰባብረሽ እዚሁ ትቀሪያለሽ። ዛሬ ሰባበር እንጂ አልቀራት። ድንብላል ወርቄ ሚስት ሰሪ ውይ ሻቱ እኔ ከምነሳ ሰርላት ኩሽ እኔ እሰርላት እንዳልነሳ ነው። ከችን እንዴ አመሰግናለሁ። ምንም አይደል። ድንብላል ምን ነው አትመጭ ሸኝተናት ነው። ምን ያስቸኩላል? እደርሳለሁ። ለማንኛውም በጣም ውብ ነች። ታምሪት ፒያኖ ትጫወት ሳይሆን ሰው ልታማልድ እየመጣች ነው የምትመስል። ባለቤትሽስ? ትንሽ አሞሞና ተኛ መምጣት አልቻለም። አስተያየቱ ነው ይወድሻል። ትዘግራለች።
አንቺን የመሰለች እርግብ ማን ይጠላል? ማለቴ በቃ አይኔ ለካ ገና ነች። እሷ ግን ትወዳለች። ለምን ትጠላኛለች? እሺ ታፈቅራለች። እኔም አፈቅራቸዋለሁ። ማለት ወንጌልና ባለቤቷን። ምንድን ነው የምታወራው? አይዞሽ አንቺንም አልጠላሽ። ልክ ነህ ያሬድ፣ ግን አንድ የማታውቀው ነገር አለ ስለ እህቴ። ትወድሃለች። ማለቴ በተደጋጋሚ ስለ አንተ እንደምትጨነቅ ነግራኛለች። ይሄ ሊሆን አይችልም። ከእህቷ በላይ ማንም አያውቅላት። ይህ ጊዜ አታባክን። መጣሽ? መቆርቆር አለመቆርቆር ትተል ለራስ ስትል ብትመጣ ነው ጥሩ። ሊነጥቁ ትንሽ ክፍተት የሚፈልጉ ስንት ሰዎች እንዳሉ እያወቅ ምን ደስ የሚያሰኝ ነገር አለ? ለአዲሱ ልጅ ነው።
ሰዓት ሞልቼ ነበር አስተካክለ ዛሬ ደግሞ ጠጥተሃል እንዴ? ጠጥተሃል? ትንሽ አታፍሪ? ጠጥተሃል? እስቲ ለሊት ሙሉ ስገለብጭ አድረሽ አንቺ ደግሞ ጠጥተሃል ትኛለሽ ነው የመታወጣ ስንት አንድ ቀን ከስንት አንዲት ቀን በወጣን ዝም በይ ነይ ቁጭ በይ ከስንት አንድ ቀን ዝም በይ ወገን ነይ ቁጭ በይ ማዘዣለሽ እንዴ? ነይ ቁጭ በይ ደግሞ ቁጭ አለ ምንድን ነው? የታገኘው አታስፈራራኝ። ከማን ያደረገሽ ንገሪ። ከዛ አዝማሪ ያስተማርሽ ነው አይደል? ንገሪ። አይደለም ከማን ነው ንገረኛ። ያንተ ነው በይኛ። ግራ ሲገባኝ ማረገውን ነገር ሳጣ ነው ተከነች ጀምረብሽ የምረብሻ መጣሽ አስቸገርኩ። እናቴ ማኩርፋኛለች። እሷ ጋር መሄድ አልቻልኩም። ጓደኝነታችን ለመቼ ነው? ትንሽ ከበደ። ዩኒቨርሲቲ በጣም ቴንኪው ምሳሌ ግን ስራዬ ስንት ጊዜ ነው ነገርሽ? ተጣብቃ ተቀመጥ በቃ ይመጣል ብለህ ተጣብቅ። ባህር ዳር በከፈተው ትምህርት ቤት በዳይሬክተርነት መርጠናል። ምን ነው እኔ ማልሄድባቸው የራሴ አንዳንድ የሆኑ የግል ጉዳዮች አሉ። ወይም ላስብናሽ ሰላም ነው። ወንጌል
ጋር ሲካረካት ያ አርገት ነበር ሜላት ማታቀኝ ሶሪ እንግዲህ ወይ ከደወለች ወይ ከመጣች ልንገርህ እርግጠኛ ነህ አንተ ካልመጣች ደወለች አልመጣችም አልደወለችም ይቅርታ ክላስ ስላለብኝ ቻው አንዳንድ ነጋገርባቸው ሊስተካከሉ የሚችሉ ነገሮች አይተው ምን ነው ዝበላ የማትረባ ከተማ ውስጥ ምን ይወራ መሰለህ? ስለ አንተ ድርጅት መሸጥ ድርጅት የተሸጠ የማልሰማ መሰለህ እንዴ? ቆይ እንጂ ቁጭ በይና አንድ ጊዜ ለምን አንነጋገር? የምን መቀመጥ? ውጭልኝ በቃ ብላ ቁጭልኝ እንደው በቃ መቀመጥ ድርጅቱን አንድ ጊዜ ወሰደ ብለኛል ነበር። ያ ማለት ድርጅቱን ስራበት ነው እንጂ ውረሰው አላልኩም። የት ነው የምትሄደው? ወይ ተመለሱ። በጣም ይቅርታ ቀሰቀስኩሽ። እንደው ብዙ ተኛ እንዴት ነሽ? የተሻለኝ ትኩሳቴ ምናምን ቀንሷል። የሚገርም ነው ግን ስትታመሚ ይበልጥ ታምራለሽ። በጣም እጅግ በጣም አልደበረሽም አይደል? ፍጹም አሁን የምትወጂውን ምሳ እኮ ካርግልሻለሁ። ብቻማ እኔ ማግዛለሁ። እዚህ ቤት ተይኝ እባክሽ ያሳብዱኝ ነው ተሰብስበው። ምንድን ነው ምን አጋጠመ? ፋዘር ነው ፋዘር በስራ ይጨቀጭቀኛል። ወንጌል እንደገና ቀለል ያርገኸኝ። አንተ ደግሞ ለምን ሳልጋብዝ እሱ ይቀርብኝና ወንጌል ይስላለችው። እኔ እንጃ የምን አውቃለሁ። ከማን ሜላ ፕሊዝ ትምህርት ቤት አያት ውጤት አስተማረ ብቻ ነው። ምናልባት ያሬድ ቤት ቤት አለ። ጤና ይስጥልኝ ኤልክሪኮ። ሀይ ማርቲ ታዲያስ እንዴት ነሽ? አለሁ። ኦኬ እሱ ወጣ ብሏል። ለምሳ መሰለኝ ይመለሳል። ኦኬ በኋላ መደወል ትችያለሽ። እሺ እኔ ቆንጆ ባይ። ያሬድ ቤት እንዴ እኔ ምን አውቃለሁ? ሜላት ንገረኝ ፕሊዝ። አላውቀውም። ይሄ ምንድን ነው? ፎቶ ነው። በዚህ ትሄዳላችሁ ማለት ነው ያሬድ ቤት? ምን ሆነህ? ንገረኝ ሜላት፣ እግዚአብሔር እንጣላለን። እኔ አላውቀውም አልኩህ። ነግሬሻለሁ። ዛሬ የመጨረሻሽ ነው የምነግርሽ። እሺ ተረጋጋ። ብሔራዊ ብሔራዊ እኮ በጣም ሰፊ ቦታ ነው። ብሔራዊ አፓርትመንት 203 ላይ ዋሽተሽኝ ከሆነ ግን ሜላት ይወደድ እግዚአብሔር። ሄይ ስማ፣ ደግሞ እንደነገርኩህ እንዳትነግራት። ሻፋዳ ይቅርታ በእኔ ምክንያት ተወጂኝ አትወጂኝ ግራ ሲገባኝ ቆይቷል። ካጠገብሽ እንድርቅ አትፈልጊም፣ ግን በእንዲህ አይነት ሁኔታ
ስትሆኝ እንጂ ያሬድን ያንተን ለሁል ጊዜ ነው የምፈልገው። በገዛ እጅሽ አመጣሽው ነው። ትሰሚኛለሽ? የራሱ ጥቃት ነው። በቃ እንደዚህ ፊትሽ እስከሚበላሽ ድረስ ማሚ በቃ ይቅርታ አድርጊላት። ያንን ዱርዬ ልጅ ደግሞ ትታው መታለች። ወይ ይቅርታ ቅርብ እየሻለሁ ችግር መቻጣውለት ነው። የኔ ሺማ ደግሞ በጣም ከችግር ሁሉ በጣም ለየት ያለ ችግር ያለበት ነው። ሰሚ ከሆነ ብቻችን ናቸው። በቃ ላለፈው ለጠፋው ጥፋት ለከሰሩ ኪሳራ በሙሉ ለምን ዛሬ ፕራይቬት ድሪንክ መጠጦች ጅብኝ ቢሆን ይቀራል። በቀላሉ በቂ ይመስላል። ስለኔ የመጣውን ልዝናና ነው። መቼም እኮ መቀመጫዋ ላይ እሾህ ያለ ይመስል አያስቀምጣት። ሙች በፍጹም መቀመጥ አታውቅ። የሚገርም ነው። አንዳንድ ቀን እንኳን ትዝናና ማሚ። ወንጌሌ ወይ ማሚ ምን ትዝ እንደሚለኝ ታውቂያለሽ? ምን ትዝ አለሽ? ቄጤማውን ጉዝጉዝ አድርገሽ እጣኑን አጭሰሽ ክንብንብ ብለሽ የምታፈይው ቡና እንዴት ትዝ ይለኛል መሰለሽ? ላፍላልሽ? አይ አይደለም። ለምን? እንዲያሙሽ ነይ አረፍ በይ እናቴ። ደህና ነኝ። ግድ የለም ነይ አረፍ በይ። ሲሻልሽ ነው የምታፈይልኝ። እሺ እናቴ።
አንቺ ምንም አላጠፋሽ፣ ጥፋቱ የኔ ነው። አትቀልድ ያልክ በአንቺ ቀልጄ አላውቅም። ብዙ ነገር አስተምረሽኛል። ማለት ጠንካራ አድርገሽኛል። እንዳንቺ አይነት ቆንጆ እያየው መኖር ችያለሁ። ያይዳት ሙአዝ ኖ አልችልም። አንቺን ለመርሳት ይሁን ለማሰብ አላውቅም። አሁን ከከተማ ልወጣ ነው። ያይ በእግዚአብሔር በጣም ነው የምፈልገው። በጣም እየጨነቀኝ ነው። ትንሽ ደቂቃ ስጠኝና ላናግር እፈልጋለሁ። እሺ ግን እንዳዘገኝ አንድ 10 ደቂቃ ይበቃሽ? እሺ ደርሳለሁ። እሱ አይደለም ችግሬ። እናንተ ጋር እንድንፈልገው ደረሰኝ። የለም ልጄ ዛሬ ነው። ልጄ እባክሽ ልጄ እንደው ተጉዳው። እሺ አንቺ ማግኘት ለኔ ጭንቀት ነው እንጂ ምንም አይጠቅመኝም። ለኔ ፈተና ነሽ። አይሆን አንቺ ሳይሆን እሱን አግኝቼው እንዴት እንደምታፈቅረውና ታማኝ እንደሆንሽ በነገረው ደስ ባለኝ። ወንጌል የሱ ነሽ። ከአቅሜ በላይ ሆነብኝ። እንዴት ያማል! ከእናቴ በላይ የማምነው ሲከዳኝ ዓለም ላይ ያለ ማንም የቀረው መስሎ ተሰማኝ።
ሰው አስጠላኝ። እንጃ ግራ ግብት አለኝ። ለብዙ ጊዜያት ብቻዬን ሆንኩኝ። ልቤ ግን ያፈቀረውን መርሳት አቃተው። እኔ ባልቀበለውም ልቤ ግን ስለ ፍቅር ስትይ ያለ እንቅልፍ ነሳኝ። አንጀቴ አልችላለኝ። ሀቁ አጠፋ ለማለት አቅም አጣሁኝ። ልቤ አዘነለት።